ሰላም ጤና ይስጥልን የተከበራችሁ ተማሪዎች እንደምን ሰነበታችሁ እንደምን አላችሁ። እንግዲህ ከዚህ በፊት በነበረ የዩቲዩብ ቻናል ላይ ምግበ ህሊና በሚል የዩቲዩብ ቻናል ስያሜ መጥቼ የተለያዩ ሀሳቦችን እና ትምህርቶችን ስንለዋወጥ እንደነበረ ይታወቃል። ነገር ግን እንግዲህ ያው በሰው ሰራሽ ችግር ምክንያት ያኛውን የዩቲዩብ ቻናል ላይ ቀይሬ አሁንም ድጋሚ ስሙ በተመሳሳይ መልኩ ምግበ ህሊና በሚል ስያሜ አዲስ የዩቲዩብ ቻናል ከፍቼ ከዛሬ ጀምሮ አሁንም የስድስተኛ ክፍል የሰባተኛ ክፍል የአምስትና የስምንተኛ ክፍል የሂሳብ የሳይንስ ማቴማቲክስ ኤንድ ጀነራል ሳይንስ ትምህርቶችን ይዤላችሁ እቀርባለሁ። ዛሬ እንደ መግቢያ ከአምስተኛ ክፍል ሳይንስ ትምህርት ጀምሬያለሁ። እንዲሁም ደግሞ የሰባተኛ ክፍል ሳይንስ፣ አምስተኛ ክፍል ማቴማቲክስ፣ ሰባተኛ ክፍል ማቴማቲክስ እያለ ይቀጥላል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ምክንያቱም ከዚህ በፊት የነበረው የፎሎወር ብዛት የላይክ ሰብስክራይብ ብዛት በሙሉ ስለጠፋ እንደ አዲስ እየጀመርኩ ስለሆነ ላይክ፣ ሼር፣ ፎሎ እና ሰብስክራይብ በማድረግ እንድትተባበሩን እየጠየቁ የሚለቀቁ የትምህርት ፕሮግራሞችንም በአግባቡ እንድትከታተሉ እንዲሁም ደግሞ በዩቲዩብ ቻናል ላይ የሚለቀቀውን የደቂቃ ብዛትም ለመጨመር ያግዘ ዘንድ ሰብስክራይብ ማድረግ እንዳትዘነጉ እያሳሰብኩኝ በዛሬው የአምስተኛ ክፍል ትምህርቴ ላይ ይዤላችሁ የቀረብኩት እንግዲህ ምንድነው ምዕራፍ 1 መገኛ የሚል ነው። እዚህ ምዕራፍ 1 ትምህርታችን ላይ መገኛ በሚለው ላይ ስንመጣ መጀመሪያው የኢትዮጵያ መገኛ የሚለው እንግዲህ አምስተኛ ክፍል ላይ የኢትዮጵያ መገኛ ከተማራችሁ በኋላ ስድስተኛ ክፍል ምዕራፍ 1 ደግሞ የአፍሪካ እንዲሁም የምስራቅ አፍሪካ መገኛ የሚለውን የምናይ ነው የሚሆነው በዚህ በምዕራፍ 1 ላይ። ስለዚህ ስለ መገኛ ስንመለከት መገኛ ማለት ምን ማለት ነው የሚለውን ነው መጀመሪያ የምናየው። በዚህ መገኛ የኢትዮጵያ መገኛ በሚለው ስለ ላይ መጀመሪያ መገኛ ምንድነው ይሄን ዲፋይን እናደርጋለን። መገኛ ማለት ምን ማለት እንደሆነ ካወቅን በኋላ የመገኛ አይነቶች መገኛ በሁለት ይከፈላሉ። አንጻራዊ መገኛና ፍጹማዊ መገኛ ብለን በሁለት እንከፍላቸዋለን። እነዚህ አንጻራዊና ፍጹማዊ መገኛ ማለት ምን ማለት ነው? የኢትዮጵያ አንጻራዊ መገኛና ፍጹማዊ መገኛዎች እነማን ናቸው ብለን እናያለን። እነሱን ካየን በኋላ የኢትዮጵያ አዋሳኝ ሀገሮች የኢትዮጵያ አዋሳኝ ሀገሮች ወይም አጎራባች ሀገሮች የሚለውን እንመለከታለን። እነዚህን የኢትዮጵያ አጎራባች ሀገሮች ወይም አዋሳኝ ሀገሮች የሚለው ከተመለከትን በኋላ የሚኖረን ርዕስ ምንድነው? በኢትዮጵያ የሚገኙ ታዋቂ ቦታዎች የሚሉትን እንመለከታለን ማለት ነው። ስለዚህ አሁን መገኛ ማለት ነው ማለት ነው ወደሚለው ስንመለስ መገኛ ማለት አንድ ቦታ ወይም አንድን ስፍራ የሚገኝበትን ስፍራ ማለት ነው። አንድ ቦታ የሚገለጽበት መገኛ ማለት አንድ ቦታ የሚገለጽበት ዘዴ ነው። ይሄ ነው መገኛ ማለት አንድ ቦታ የሚገለጽበት ዘዴ። መገኛ ማለት አንድ ቦታ የሚገለጽበት ዘዴ ነው ብለን ካልን አንድ ቦታ ለመግለጽ በተለያዩ መንገዶች እንጠቀማለን። እነዚህም የተለያዩ መንገዶች ምን ናቸው ብለን ስንመለከት የመጀመሪያው ፍጹማዊ መገኛ ነው። ቀጥሎ አንጻራዊ መገኛ ምንድነው? ፍጹማዊ መገኛ ምንድነው? ልዩነታቸው ስንመለከት አንጻራዊ መገኛ ማለት አንድን ቦታ ሰው ሰራሽም ሆነ ተፈጥሯዊ ምልክቶችን በመጠቀም የአንድን ቦታ መገኛ ለመግለጽ የምንጠቀምበት መንገድ ፍጹማዊ መገኛ ብለን እንጠራዋለን። ስለዚህ አንጻራዊ መገኛ ተፈጥሯዊና ሰው ሰራሽ ምልክቶችን በመጠቀም የአንድን ቦታ ወይም የአንድን ሀገር መገኛ ለመግለጽ የምንጠቀምበት የመገኛ መንገድ ሲሆን ፍጹማዊ መገኛ ማለት ግን የአንድን ቦታ መገኛ ለማወቅ የዲግሪ ልኬት የሚጠቀም ወይም አሃዛዊ ቁጥር የሚጠቀም በዲግሪ ልኬት በመጠቀም የአንድን ቦታ መገኛ ለማወቅ የሚያስችልን የመገኛ መንገድ ምን ብለን እንጠራዋለን? ፍጹማዊ መገኛ ብለን እንጠራዋለን። ፍጹማዊ መገኛ በዲግሪ ልኬት የአንድን ቦታ መገኛ ለመግለጽ ስንጠቀም ምንና ምን እንጠቀማለን? ሁለት ነጥቦችን እንጠቀማለን። የኬክሮስና መስመሮችን በመጠቀም የአንድን ቦታ መገኛ ለመግለጽ ወይም ለማወቅ የምንጠቀምበት
የመገኛ መንገድ ነው። ስለዚህ የሁለቱን ልዩነት መለየት አለባቸው። አንጻራዊ መገኛ ተፈጥሯዊና ሰው ሰራሽ የሆኑ ነገሮችን በመጠቀም የአንድን ቦታ ወይም የአንድን አካባቢ መገኛ ለማወቅ የምንጠቀምበት የመገኛ መንገድ ነው። ፍጹማዊ መገኛ የምንለው ግን በዲግሪ ልኬት የአንድን ቦታ መገኛ ለማወቅና ለማመልከት የምንጠቀምበት ነው። በዲግሪ ልኬት የአንድን ቦታ መገኛ ለማወቅ ስንጠቀም ደግሞ ኬክሮስና ኬንትሮስ የሚባሉ ሁለት ሀሳባዊ መስመሮችን እንጠቀማለን። they are imaginary lines that used to indicate the place of one country in degrees። ስለዚህ ይሄንን እንጠቀማለን። ተፈጥሯዊ እና ሰው ሰራሽ ምልክት የምንላቸው ውሃማ አካላት ሊሆኑ ይችላሉ፣ የብስ ሊሆን ይችላል፣ ተራሮች ሊሆኑ ይችላሉ፣ ሸለቆዎች፣ ወንዞች፣ ኮረብታዎች ወዘተ። እነዚህን ምልክቶች በመጠቀም መንገዶች፣ ቤተክርስቲያናት፣ መስጊዶች፣ እነዚህን ምልክቶች በመጠቀም የአንድን አካባቢ ወይም የአንድን ቦታ መገኛ ለማወቅ ለመጠቀም የምንጠቀምበት የመገኛ መንገድ አንጻራዊ ብለን እንጠራዋለን። ስለዚህ አንጻራዊ መገኛ ምንድን ነው? ፍጹማዊ መገኛ ምንድን ነው? ይሄን ነው። ኬክሮስ ማለት ማለት ነው። ኬንትሮስ ማለት ምን ማለት ነው? ስድስተኛ ክፍል ትምህርታችን በስፋት ስለምናየው እዚህ ለጊዜው እሱን እንተውና ወደ ኢትዮጵያ መገኛ እንመጣለን። የኢትዮጵያ አንጻራዊ መገኛ ምንድን ነው? የኢትዮጵያ አንጻራዊ መገኛ የኢትዮጵያ አንጻራዊ መገኛ የኢትዮጵያ አንጻራዊ መገኛ የሚለውን ስንመለከት የኢትዮጵያ አንጻራዊ መገኛ በመሆን የሚያመለክቱን ወይም የሚጠቁሙን የኢትዮጵያ አጎራባች ሀገራት የምንላቸው ናቸው። የኢትዮጵያ አጎራባች ሀገሮች ምን በመሆን ያገለግሉናል? ያስችሉናል። የኢትዮጵያ አንጻራዊ መገኛ በመሆን ያገለግሉናል ወይም ያስችሉናል። ስለዚህ ኢትዮጵያ የምትገኘው የት ነው የሚለውን ከአንጻራዊ መገኛ አንጻር ስንገልጸው ኢትዮጵያን በተለያዩ መንገዶች ወይም በተለያዩ አቅጣጫዎች የሚያዋስሯት ብዙ ሀገሮች አሉ። እነዚህ የኢትዮጵያ አንጻራዊ መገኛ ብለን የምንጠራው ከኢትዮጵያን ከኤርትራ አንጻር ስንመለከታት ኢትዮጵያ በስተ ትገኛለች፣ በስተ ደቡብ ትገኛለች። ኢትዮጵያን ከኬንያ አንጻር ስንመለከታት ኢትዮጵያ ከኬንያ በስተ ትገኛለች፣ በስተ ሰሜን ትገኛለች። ኢትዮጵያን ከደቡብ ሱዳን አንጻር ስንመለከታት ኢትዮጵያ ከደቡብ ሱዳን አንጻር በስተ ደቡብ ምስራቅ ትገኛለች፣ በስተ ደቡብ ምስራቅ። ኢትዮጵያን ከጅቡቲ አንጻር ስንመለከታት ኢትዮጵያ ከጅቡቲ በስተ ምዕራብ ትገኛለች። ኢትዮጵያን ከሱዳን አንጻር ስንመለከታት ኢትዮጵያ ከሱዳን አንጻር በስተ ሰሜን ምስራቅ ትገኛለች። ኢትዮጵያ ከሶማሊያ አንጻር ኢትዮጵያን ስንመለከታት በስተ ደቡብ ምዕራብ። በዚህ መካከል የምትገኝ ሀገር ኢትዮጵያ ነች። ስለዚህ የኢትዮጵያ አንጻራዊ መገኛ ከአጎራባች ሀገሮች አንጻር ሲገለጽ ይህን ይመስላል። ኢትዮጵያ ከኤርትራ አንጻር በስተደቡብ ትገኛለች ማለት ኤርትራ ከኢትዮጵያ አንጻር በስቴት ትገኛለች ብትባሉ በስተ ሰሜን ትገኛለች። ኤርትራ ከኢትዮጵያ አንጻር፣ ኢትዮጵያ ከኤርትራ አንጻር በስተደቡብ ከሆነ ኤርትራ ከኢትዮጵያ አንጻር በስተ ሰሜን ተቃራኒ መጠቀም። ኬንያ ከኢትዮጵያ በስተ ደቡብ፣ ኢትዮጵያ ግን ከኬንያ በስተ ሰሜን። ስለዚህ እነዚህን የኢትዮጵያ አጎራባች አገሮች በመጠቀም የኢትዮጵያን አንጻራዊ መገኛ እንገልጻለን። ይህ የኢትዮጵያ አንጻራዊ መገኛ መሆኑን በመረዳት መለየት ነው። ከዚህ በተጨማሪ ኢትዮጵያ አንጻራዊ መገኛ ስንገልጽ የኢትዮጵያ አጎራባች ሀገሮችን ተጠቅመናል። እነዚህ የኢትዮጵያ አጎራባች ሀገሮች ኢትዮጵያን በስፋት የሚያዋስኗትና ኢትዮጵያን በአነስተኛ ሁኔታ የሚያዋስኗት ሀገሮች አሉ። ኢትዮጵያን በስፋት የምታዋስናት የኢትዮጵያ አጎራባች ሀገር ማለት ሶማሊያ ናት። ከኢትዮጵያ ጋር ረዥም የሆነ ወሰን ወይም ድንበር የምታካልላት ሀገር ሶማሊያ ስትሆን አነስተኛ ወሰን ያላት ደግሞ ጅቡቲ መሆኗንም እግረ መንገዳቸው መለየት ያስፈልጋል። ሌላው የኢትዮጵያ ፍጹማዊ መገኛ ነው። ፍጹማዊ መገኛ የኢትዮጵያ ፍጹማዊ መገኛ ምንድን ነው?
ቅድም እዚህ ጋር እንደዘረዘርኩላቸው ፍጹማዊ መገኛ ማለት በዲግሪ ልኬት በመጠቀም የአንድን ሀገር መገኛ ለመግለጽ የምንጠቀምበት የመገኛ መንገድ ምንድነው ብለናል? ፍጹማዊ መገኛ። ስለዚህ ፍጹማዊ መገኛ ይህ ከሆነ ኢትዮጵያ በዲግሪ ልኬት ስንገልጻት በስንት ዲግሪ ሰሜን እና ደቡብ፣ በስንት ዲግሪ ምስራቅና ምዕራብ ትገኛለች የሚለውን እንመለከታለን። ስለዚህ ኢትዮጵያ ከ3 ዲግሪ እስከ 15 ዲግሪ ሰሜን 15 ዲግሪ ሰሜን ምን ኬክሮስ እና ኢትዮጵያ ከ3 ዲግሪ እስከ 15 ዲግሪ ሰሜን ኬክሮስ እና ከ33 ዲግሪ እስከ 48 ዲግሪ ምስራቅ ኬንትሮስ መካከል የምትገኝ አፍሪካዊት ሀገር ናት ኢትዮጵያ። ይህ እንግዲህ የኢትዮጵያ ፍጹማዊ መገኛ ነው። አንድ ፓይለት ወይም አውሮፕላን አብራሪ የኢትዮጵያን ፍጹማዊ መገኛ ለማወቅ በ3 እና በ15 ዲግሪ ሰሜን እንዲሁም በ33 እና በ48 ዲግሪ ምስራቅ ኬክሮስ እና ኬንትሮስ መካከል መሆኗን መረዳትና ማወቅ ይጠበቅበታል ማለት ነው። ይህንን በአግባቡ መለየት ይጠበቅባቸዋል። ስለዚህ እነዚህም የመገኛ መንገዶች አንጻራዊ ፍጹማዊ መገኛ የኢትዮጵያ አጎራባች ሀገሮች፣ ኢትዮጵያ ከአጎራባች ሀገሮች አንጻር በስቴት አቅጣጫ ትገኛለች የሚሉትንም በሚገባ መለየትና ማወቅ ይጠበቅባቸዋል ማለት ነው። በሚቀጥለው በኢትዮጵያ የሚገኙ ዋና ዋና ታዋቂ ቦታዎች እነማን ናቸው የሚሉትን ነጥቦች ይዤላችሁ ቀርባለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም የጥናት ጊዜ። አመሰግናለሁ።